በጂንካ ከተማ ተከስቷል በተባለው የሄሞራጂክ ፊቨር በሽታ መንግስት 8 ሰዎች በበሽታው ተጠርጥረው ተለይተዋል ብሏል። የከተማዋ ነዋሪ ለሪፖርተር እንደገለጹት 6 ሰዎች በተመሳሳይ በሽታ እንደሞቱ እየተገለጸ ነው። ክልሎች በጂንካ አንድ እንግዳ ነገር እየተከሰተ ነው። ሰዎች እየታመሙ ነው። የጤና ባለሙያዎች እየሞቱ ነው። ከዚህ ጀርባ ያለው ቫይረስ እስካሁን ድረስ አልታወቀም። በትክክል ምን እየተፈጠረ ነው? ባለፉት ጥቂት ቀናት በጂንካ በርካታ ሄሞራጂክ ፊቨር ወይም የደም መፍሰስ ትኩሳት ተጠቂዎች ሪፖርት አድርጋለች። እስካሁን ብዙ ሰዎች ታመዋል እና በሚያሳዝን ሁኔታ ታካሚዎችን የሚንከባከቡ የጤና ባለሙያዎችን ጨምሮ አንዳንዶች ሞተዋል። ባለስልጣናትም አስቸኳይ ምርመራ እንዲደረግ አዘዋል። ነገር ግን ለዚህ ተጠያቂ የሆነው ቫይረስ እስካሁን አልተረጋገጠም። ይህ አንድ ትልቅ ጥያቄ ያስነሳል። ኢትዮጵያ አዲስ ወረርሽኝ እያጋጠማት ነው የሚል። ሄሞራጂክ ፊቨር ወይም የደም መፍሰስ ትኩሳት ምንድን ነው? የደም መፍሰስ ትኩሳት አንድ በሽታ አይደለም። ይህም የሚያመለክተው የሚከተሉትን የሚያስከትሉ አደገኛ የቫይረስ ኢንፌክሽኖች ስብስብ ነው። ከፍተኛ ትኩሳት፣ ከባድ ድካም፣ ከቆዳ በታች ደም መፍሰስና ኦርጋን ፌለርን ይጨምራል። ይህም በእነዚህ በሽታዎች አማካኝነት ሊከሰት ይችላል። ለምሳሌ ኢቦላ፣ ማርበርግ፣ ላሳ ፊቨር እና ሪፍት ቫሊ ፊቨር አማካኝነት ሊከሰት ይችላል። በአብዛኛው እነዚህ ቫይረሶች የሚተላለፉት በቫይረስ በተያዙ እንስሳት ንክኪ፣ በሰውነት ፈሳሽ ንክኪ እና በተበከለ አካባቢ አማካኝነት ነው። በጂንካ የተከሰተው ወቅታዊ ወረርሽኝም የደም መፍሰስ ትኩሳትን ወይም ሄሞራጂክ ፊቨርን ይመስላል። ነገር ግን የቫይረሱ አይነት አሁንም በመጣራት ላይ ነው። ዘገባዎች እንዳሳዩት በዚህ የተጠቁ ሰዎች ያሳዩት ምልክቶችም የሚከተሉት ናቸው። ድንገተኛ የሆነ ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ማስመለስ፣ ከአፍንጫ፣ ከድድ ወይም ከሰገራ ደም መፍሰስ፣ ከባድ ድካም፣ በፍጥነት በሰዓታት ወይም በቀናት ውስጥ መዳከም ናቸው። እነዚህ ምልክቶች በቫይረስ አማካኝነት የሚከሰት የደም መፍሰስ ትኩሳት አስቸኳይ ማስጠንቀቂያ ናቸው። እንዴት ነው የጀመረው? የደቡብ ኦሞ ዞን በሰዎች በእንስሳትና በዱር እንስሳት መካከል ባለው የቅርብ ግንኙነት ይታወቃል። ይህም ለእንስሳት በሽታዎች መገኛ ያደርገዋል። ከእንስሳት ወደ ሰው የሚተላለፉ ኢንፌክሽኖች። ቀደምት ምርመራዎች የሚከተሉትን ይጠቁማሉ። የመጀመሪያዎቹ ታካሚዎች በበሽታው ለተያዘ እንስሳት ተጋልጠው ሊሆን ይችላል። የጤና ሰራተኞችም እነሱን ካከሙ በኋላ ታመዋል። የቀብር ስነስርዓቱን ያገዙ የህብረተሰብ ክፍሎችም ለበሽታው ተጋልጠዋል። ነገር ግን የላቦራቶሪ ምርመራ ውጤት እስኪደርስ ድረስ ምንም ነገር በእርግጠኝነት መናገር አይቻልም። መንግስትና ዓለም አቀፍ ቡድኖች ምን እየሰሩ ነው? ፈጣን ምላሽ ሰጪ ቡድን ወዲያውኑ ተሰማርቷል። አሁን የሚከተሉትን እያደረጉ ነው። የታካሚ ናሙናዎችን እየሰበሰቡ ከታካሚዎች ጋር ንክኪ ያላቸውን እየፈለጉና ተጠርጣሪዎችን ለብቻቸው እያደረጉ ነው። የኢንፌክሽን መቆጣጠሪያ መንገዶችንም ስልጠና እየሰጡ ነው። በአቅራቢያው ያሉ ቀበሌዎችንም እየተከታተሉ ነው። የዓለም የጤና ድርጅት ወይም WHO እና የአፍሪካ CDC ወይም ሴንተር ፎር ዲዚዝ ኮንትሮል ምላሹን ለማጠናከር ከአካባቢ ባለሙያዎች ጋር ተቀላቅለዋል። ይህ አንድ ነገር ይነግረናል። ዓለም ይህን ጉዳይ በጣም በቁም ነገር የተመለከተችው ነው። ታዲያ ቀሪው የኢትዮጵያ ክፍል መጨነቅ አለበት? በአሁን ጊዜ ወረርሽኙ በጂንካ ውስጥ ብቻ ያለ ይመስላል። በሀገር አቀፍ ደረጃ የተረጋገጠ ስርጭት የለም። ይሁን እንጂ የደም መፍሰስ ቫይረሶች አደገኛ የሆኑበት ምክንያት በቤተሰብ ውስጥ በፍጥነት ይሰራጫሉ። በጤና አጠባበቅ ወይም ሄልዝ ኬር ሁኔታዎች ውስጥ በቀላሉ ይሰራጫሉ። በትክክል ካልታከሙ ለሞት ሊዳርጉ ይችላሉ። በገጠር ውስጥ የሚገኙ የጤና ስርዓቶችን ያዳክማሉ። ስለዚህ ግንዛቤ በጣም አስፈላጊ ነው። በጊዜ ማወቅ ሕይወትን ያድናል። ንጽህናን በአግባቡ መጠበቅ የበሽታውን መተላለፊያ ይቀንሳል። ኢትዮጵያ ከዚህ በፊት ወረርሽኞችን ተቋቁማለች። ኮሌራ፣ ቢጫ ወባ፣ ኮቪድ-19 እና የአሁኑ ምላሽ ጠንካራ ቅንጅትን ያሳያል። እንዴት ራስዎን መጠበቅ ይችላሉ? በተለይም በደቡብ ኦሞ እና በአቅራቢያዋ ላሉ አካባቢዎች በጣም አስፈላጊ የሆኑ የደህንነት ምክሮች የሚከተሉት ናቸው። ከታመሙ ሰዎች ጋር ግንኙነትን ያስወግዱ፣ ወይም ትንሽ ንክኪም ሆነ ምግብ መጋራትን ጨምሮ። ደም፣ ትውከት ወይም የሰውነት ፈሳሽ በጭራሽ አይንኩ።
ትኩሳት ወይም የደም መፍሰስ ምልክቶችን ወዲያውኑ ሪፖርት ያድርጉ። ንክኪን የሚያካትቱ የባህላዊ የቀብር ስነ ስርዓቶችን ያስወግዱ። እጅዎን በሳሙና በተደጋጋሚ ይታጠቡ። ከዱር እንስሳትና ከታመሙ እንስሳት ይራቁ። የጤና ባለሙያዎችም በጥብቅ የሚከተሉትን መጠቀም ይኖርባቸዋል። ጓንቶች፣ ማስክ፣ የቀዶ ጥገና ልብሶችና የአይን መከላከያ ይጠቀሙ። ኤቦላ ነው ማርበርግ ወይስ ሌላ ነገር? ብዙ ሰዎች እየተጠቁ ነው። ይህ ኤቦላ ነው? በአሁኑ ጊዜ አይታወቅም። የላቦራቶሪ ናሙናዎች የሚከተሉትን ለመወሰን እየተዘጋጁ ናቸው። በሽታውን የሚያመጣው የትኛው ቫይረስ ነው? ምን ያህልስ አደገኛ ነው? እንዴት ይሰራጫል? እስከዚያ ድረስ ግን የሚሰራጨው መረጃ ሁሉ ግምት ብቻ ነው። በመጨረሻም በጂንካ እየተከሰተ ያለው ነገር ከባድ ነው፣ ግን ተስፋ አስቆራጭ አይደለም። የኢትዮጵያ የጤና ስርዓት በፍጥነት ምላሽ እየሰጠ ነው እና ዓለም አቀፍ ባለሙያዎችም እየተሳተፉ ነው። አሁን በጣም አስፈላጊው ነገር መረጃ ይኑረው፣ ይረጋጉ፣ ራስዎንና ቤተሰብዎን ይጠብቁ እና አዲስ መረጃዎች እንደደረሱ እዚህ ቻናል ላይ የማጋራችሁ ይሆናል። ይህን ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች ደህንነታቸው እንዲጠብቁ ያጋሩት እና እንደዚህ አይነት ጠቃሚ የሆኑ የጤና መረጃዎችን ስለቅ እንዲደርሱ ሰብስክራይብ ማድረግዎንና የደወል ምልክቷን መጫንዎን አይርሱ። ዶክተር ትንሳኤ ነኝ። መረጃ ይኑሮት፣ ጤናውን ይጠብቁ።